ሰላም ሰላም ቤተሰብ እንዴት አላችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን የተመሰገነ ይሁን። በዛሬው ቀን ደግሞ እንዴት አድርገን ነው ታምኔል ማዘጋጀት የምንችለው፣ አዘጋጃጀት ታምኔል እንዴት አድርገን ነው የምናዘጋጀው የምንለው የምናየው። እስከዛ ድረስ እናንተም እስከ መጨረሻ ማየትና ኮሜንት ላይ ደግሞ ቀጥልበት ጥሩ ነው ብላችሁ አስተያየት ጽፉልኝ፣ ደግሞ ደስ ይለኛል። ከዛም እየወረደኝ ስለሆነ ደግሞ እስከ መጨረሻ ብታዩልኝ ደግሞ ደስ ይላል። እና አሁን ወደ አሰራሩ እንዳይዘገይባችሁ ማለት ነው። በመቀጠል አሁን ፒክስላብ እንከፍታለን። ከዛ ከከፈተና እንደዚህኛው ጽሁፍ ከመጣና ይሄን ሰርዘዋለን ማለት ነው። ከዛ እዚህ ጋር ሶስት ሰርዟ ላይ እንገባና ኢሜጅ ሳይዝ ምላለ እዚህ በዚህኛው ላይ እንገባለን ማለት ነው። ከዛ በመቀጠል እዚህ መደመሯ ላይ እንገባና ከዛ ፍሎም ጋር አድሚላለ ከዚህኛው ውስጥ እንመርጣለን ማለት ነው። እናንተ የፈለጋችሁት መምረጥ ትችላላችሁ። እኔ ግን ለዛሬ ቀን እናንተን ያዘጋጀሁት ለእናንተ ይወስናል ያልኩት በዚህኛው አመጣው ማለት ነው። ከዛን ይሄን እዚህ እንገባና ጨመር እናደርግለታለን ማለት ነው። የመተናረቀለን በጭሩ ከዛ እዚህኛው ጋር ይታያችኋል፣ እዚህኛው ጋር ማለት ነው። ከዛ እሱ ነካና እንደዚህ እንሞላዋለን፣ እዚህ ጋር እንቆልፋለን ማለት ነው። አሁን በመቀጠል ደግሞ ፎቶ ሩም ያስገባነው ፎቶ እናስገባለን ማለት ነው። እኛ ምን እንሰራለን ፎቶ ማለት ነው። ሩም አድርጋችሁ ማግባት ያለባችሁ። እኔ ለጊዜው ለእናንተ ይሄ አድርጌዋለሁ። እዚህ ላይ እንደዛ አደርገዋለሁ። ከዛ እንዳይንቀሳቀስ ይሄን ቆልፈዋለሁና አሁን ደግሞ ተመልሼ ደግሞ እዚህ ላይ ከዚህ በፊት የሰራቸውን አስገባለሁ ማለት ነው። እንደዛ አድርጌ አስገባለሁ። ከዛ ትንሽ እንደዚህ ጠበብ ላደርግና ከዛ ይሄን እንደዛ አደርገዋለሁ ማለት ነው። ድምጽ ስላለ ነው እንትን ከዛ አሁን ደግሞ ጽሁፉን አስገባለን። ይቅርታ ቅድም የዘጋሁት እንትን ስለሆነ ነው፣ ድምጽ የውሻ ምናምን ድምጽ ስለነበረ ነው፣ እናንተ እንዳይረብሻችሁ ብዬ ነው። አሁን ተገቡና ቴክስት ተገቡና ማለት ነው። ከዛ ትጽፋላችሁ። እኔ እንደዚህ ጽፌዋለሁ ማለት ነው። ከዛ ፎንት ትመርጣላችሁ ማለት ነው።
ብዙ ፎንት አለ። ፎንት ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ እየገባችሁ መጠቀም ትችላላችሁ። ይሄ ከለቀቁት ማለት ነው። ከዛን ይሄን ነካና ማለት ነው ባክግራውንድ እንቀይራለን። ከለር የሚላለ እዚህ ጋር እንገባና ከዛኛ የፈለግነው አድርገን እንሰራለን ማለት ነው። የፈለጋችሁ ትመርጣላችሁ ማለት ነው። እኔ ለጊዜው በዚህኛው ነው በጣም ደስ ብሎኛል። ከዛ ይሄኛው ትንሽ ወደ ላይ አድርገውና ሻዶ ይሄኛው ደግሞ ይሄኛው ትንሽ ሻዶ ጨምርለት። ሻዶ ደግሞ እዚህ ተገቡና እንደዚህ ትጨምራላችሁ ማለት ነው። ከዛ አሁን ሴቭ ማድረግ ነው የቀረብና ሴቭ እዚህ ላይ እናደርጋለን። ከዛ ፒኤንጂ እናደርጋለን። ከዛ ካርተራ እናደርጋለን። እንደዚህ ሴቭ እናደርጋለን ማለት ነው። አሁን ጨርሰናል ማለት ነው። አሁን ሴቭ ያደረግነው ቼክ እናደርገዋለን። እዚህ ገብተን በራሱ ላይ ነው ሴቭ የሚያደርግልንና በራሱ ላይ ነው እንትን የሚለው በሚያምር ቦታ እንደዛ አድርገናል ማለት ነው። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ለቀጣይ ደግሞ ምርጥ ቪዲዮ እና አዳዲስ ቪዲዮ እሰራላችኋለሁ። እስከዛው ደህና ሁኑ። ቻው።